እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል በመጋቢት ወር የሚነበበውን የጻድቁ አባታችን የአቡነ ኪሮስን ገድል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ አድርገን ዓለምን የናቀ የንዑድ ክቡር ጻድቅ ብእሴ እግዚአብሔር አባታችን አቡነ ኪሮስ በወርሃ መጋቢት የሚጸለይ የከበረ መጽሐፈ ገድሉን ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። ከዚህም በኋላ አስቀድመን እንደተናገርን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በድንገት መጥቶ ንዑድ ክቡር ደግ ጻድቁ አባታችን ቅዱስ አቡነ ኪሮስን በዳሰሰው ጊዜ ምንም እንዳላገኘው ሕፃን ሆነ። በፊትህ ሞገስን አግኝቻለሁና ጌታዬና አምላኬ ሆይ ገድሌን መጻፍ ወይንም ማንበብ ያልተቻለው እንደምን ይሆናል አለ። ጌታችንም ማንበብ ባይችል ወደሚያነብ ዘንድ ተጠግቶ ይስማ። ይህንን ባይችል ስምህን ሲጠራ ሰምቶ 3 ጊዜ እየሰገደ ስሜን ጠርቶ አምላከ ኪሮስ ሆይ ይቅር በለኝ ብሎ ወደ ቤቱ ቢሄድ ከአንተ ጋር ወደ መንግሥተ ሰማያት ይገባል። ዳግመኛም ጻድቁ አባታችን አባ ኪሮስ ጌታዬና አምላኬ ሆይ በፊት ሞገስ ካገኘው በዚህ የሚኖሩ ገዳም ወንድሞቼን መነኮሳቱን ሁሉ ማርልኝ ብሎ ለመነ።